አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ተናፍቃችኋል ውድ እህቶቼ። ቪዲዮ ከለቀቅኩ አንድ ሳምንት ሊሆነኝ ነው መሰለኝ። እውነት ለመናገር የምር በጣም ናፍቃችሁኛል። ዩቲዩብ ላይ እኔ ብዙ መልካም ሰዎችን አግኝቼበታለሁ። ከገንዘቡ የበለጠ እኔ በገንዘብ በኩል ያን ያክል አልተጠቀምኩበትም፣ ግን የሰውን ፍቅር አይቼበታለሁ። ብዙ መልካም እህቶችን አግኝቼበታለሁ እና እውነትን ስነግራችሁ ከእናንተ ስርቅ ብዙ ጊዜ ኮሜንት ሳነብ ምናምን በቃ ዘና አላለሁኝ። እንደ ቤተሰብም አድርጌ ስለማያችሁ እናንተን ሁሉንም ነገር እዚህ ጋር መጥቼ ስለማወራ በቃ ደስ ይለኛል። የሆነ ነገር ቀለል ይለኛል እዚህ ላይ መጥቼ ሳወራ ምናምን። ለዛም ደግሞ ይሄ ሲቀር ናፍቃችሁኛል የምር እና ዛሬ ብቅ ብያለሁኝ። የቀኑ ላይን እያሳየኋችሁ በዛውም ደግሞ አንዳንድ ነገር እምላችሁ ይሆናል። በመጀመሪያ ግን ለቻናሌ አዲስ የሆናችሁ ኢንሻአላህ ከዚህ በኋላ እመጣለሁ ብዬ አስባለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትላንትና በተፈጠረው ነገር ብዙ ልጆች ግራ ተጋብታችሁ ተደናግጣችሁ ነበረ። እውነት ለመናገር ግን ምን ያህል መልካም ሰው እንዳለ የሰውን ፍቅር አይቼበታለሁ። እንዳስታወሳችሁኝ እኔን አስታውሳችሁ ለጠየቃችሁኝ ሁሉ እኔ እንጃ ቃላት የለኝም። አላህ ይስጥልኝ። ሁላችሁንም ከልብ ነው የማመሰግነው። አላህ ያክብርልኝ። እና ስለሱ አንዳንድ ነገር ልበላችሁ ውድ እህቶቼ። ብዙ ልጆች በውስጥ መጥታችሁ አውርታችሁኛል። አንቺ ቤት በላይ ያለው ነው የተጠመደው ብለዋል። ብዙ ህዝብ አልቋል ብለዋል። በጣም ብዙ ነገር ነው ያሏችሁ ማለት ነው። ያው ብዙውን ጊዜ ታውቃላችሁ እኛ አረብ ሀገር ላይ ስንሆን እዚህ የተሰራውንም ያልተሰራውንም ዝም ብለው ወሬ ያላዩትንም ያዩትንም እየጨማመሩ እያወሩ እኛን ማስጨነቅ ነው ስራቸው። ብዙ ሰው እንደዛ ነው። እውነት ለመናገር እንዴት እንደሚያስቡት አላቅም። ሰው ሀገር ላይ ነው ያሉት፣ በድንጋጤ የሆነ ነገር ቢሆኑ ይጨነቃሉ ብለው የሚያስቡ አይደሉም ብዙዎቹ ማለት ነው። እና ትላንትና ብዙ ልጆች በውስጥ ሲያወሩኝ እና እንደዚህ ሆኖ አላሉ እንደዚህ ተፈጥሮ አላሉ ብዙ ያላችሁ ልጆች አላችሁ ተጨንቃችሁ። ብዙ ጊዜ እንደዚህ በሚዲያ የሚለቀቅ ነገር አታዳምጡ። ብታዳምጡ እንኳን አትመኗቸው። ምክንያቱም ብዙ ሰው ውሸት እየጨመረ ነው የሚያወራው። እናንተ ውሸት ሰምታችሁ እንዳትታመሙ፣ በድንጋጤ የሆነ ነገር እንዳትሆኑ አትመኗቸው። ያው እየጨመሩ ነው የሚያወሩት ለማለት ያክል ነው። ያው አንቺ ቤት በላይ ያለው ነው ወይ ብላችሁ ለጠየቃችሁ ልጆች እኔ ቤት በላይ ያለው አይደለም። ከየት እንደመጣ አናቅም። ከሩቅ ቦታ ነው። ያው እርግጠኛ ሆኜ መናገር አልችልም። ያረፈው ወደ ቦራ ሜዳ ነው። ያው ዞሮ ዞሮ ብዙ ህዝብ ምናምን እንትን አላለም። የተፈጠረውን ነገር ሰምታችኋል ብዬ አስባለሁኝ። ግን እንደተወራው ብዙ ህዝብ እንትን ብሎ ምናምን አይደለም። ብዙ ህዝብ አልተጎዳም። ያረፈውም አንድ ቦታ ነው እና ያለው ነገር እንደዛ ነው እላችኋለሁ። ውድ እህቶቼ ብቻ ዱአ አድርጉ ሀገራችን ሰላም እንዲሆን። ሰው በድሃ ቤቱ ዘንቶ መተኛ አጥቷል በዚህ ሰዓት ማለት ነው። በቃ እርፍ ብሎ ሰው መተኛ አጥቷል። ሰው ተሳቆ ነው ያለው። ውጭ ወጥቼ በሰላም ቤቴ እመለስ ይሆን ወይ? ጭንቀት ነው ህዝቡ ያለበት ሁኔታ ማለት ነው። እናም ብቻ በጥቅሉ ሀገራችን ሰላም እንዲሆን ዱአ አድርጉ። ሁላችንም ዱአ ማድረግ ያስፈልገናል እላችኋለሁኝ። ሀገራችን አላህ ሰላሙን ይመልስልን። ሰላም ከሌለ ምንም ነገር የለም። ዋናው ሰላም ነው እና ስለዚህ የምላችሁ ነገር ይሄ ነው። የሆነ ነገር በተባለ ቁጥር ሚዲያ ላይ ባያችሁ ቁጥር አትደናገጡ ነው የምላችሁ። እናም ያው አንዳንድ ቪዲዮ እንዳሳየኋችሁ ሱቅ ሄደን ነበረ ለአንዲት እህቴ ምንጣፍ፣ ሱፍራ ልንገዛ ማለት ነው። እና ፍራሾች አሉ። ፍራሾች ያው እንደ ጥራታቸው የዋጋ ልዩነት አላቸው። ከፍተኛ፣ ዝቅተኛ፣ ትንሽ፣ ትልቅ በምትፈልጉት አይነት አለ። ከዛም ደግሞ እንትን ይሄ የመሬት ምንጣፍ አይታችኋል ቪዲዮ ላይ። እቺ ሰሌን የምትመስለዋ መጀመሪያ ስትመጣ 700 ብር ነበረች። አሁን 1200 ብር ገብታለች። ያው ሀይቅ ታውቃላችሁ የዋጋ ልዩነት እንዳለ። ደሴና
ሀይቅ የሚሸጥ እቃ አንድ አይደለም፣ በጣም ልዩነት አለው። ደሴ ቢሆን ከሀይቁ ትንሽ ይቀንሳል እዛ ማለት ነው። እና ይቺ የሳሯ ሱፍራ ደግሞ እኔ 2000 ብር ነበር የገዛኋት። አሁን ያው ጨምሯል እያሉ 2500 ብር ይላሉ ማለት ነው። እናም የሷን ሱፍራ ምንጣፍ ምናምን አድርጌ አንዳንድ ነገር ገዝተን መተናል። ለማንኛውም ውድ እህቶቼ ማዘዝ የምትፈልጉት ነገር ካለ እዘዙኝ። ስራሽን ትተሽዋል ወይ የምትሉ ልጆች ስራዬን አልተውኩም። ማንኛውንም አይነት ትዕዛዝ ቢሆን እቀበላለሁ። ተቀብዬ በአማና ገዝቼ ለቤተሰቦቻችሁ እሰጥላችኋለሁ። ማዘዝ የምትፈልጉትን ነገር እዘዙኝ። ደሴ ይሻለና ደሴ ሂደስ ግዥልን የምትሉኝም ልጆች ካላችሁ ያው ሁሉንም ነገር ሂሳብ አድርጋችሁ ሄጄ እገዛላችኋለሁ ማለት ነው። ቁጥሬ 0975 51 15 28 ዋትስአፕ፣ ኢሞ፣ ቴሌግራም አለው። አዋሩኝ። ከዛም ያው ቤቴ መጥቼ ምሳ ሰዓት ደርሶ ነበረ። ምሳ በላው። ከዛ ቡና ልጠጣ ቁጭ ብያለሁ። በዚህ መልኩ ቡናዬን ቀድቻለሁኝ። ስለ ዶሮቼ ደግሞ ልንገራችሁ። ዶሮ 10 ዶሮ አድርጌ ነበር። አያችሁ ለውጥ አላቸው። ማሻአላህ እያደጉ ነው። እነዚህ አሁን 3ቱ መጀመሪያ ያመጣኋቸው ናቸው። እነዚህ ደግሞ የምታዩቸው 2ቱ በኋላ ላይ ያመጣኋቸው ናቸው። 10 ሆነው ነበረ። ከ10ሩ 5 ቀርተዋል። ግማሾቹን አውሬ በላቸው እና 2ቱን ነው አውሬ የበላቸው። 2ቱን አውሬ በላብኝ። ከዛ 3ቱን ደግሞ ገጠር ወሰድኳቸው ለእናቴ ማለት ነው። አሁን ኢንሻአላህ አሸዋዬን ሽጬ አሸዋው ያለበት ቦታ ሲለቅልኝ ሽቦ አለኝ። ያንን ወጥሬ በደንብ ዶሮ አምጥቼ ለመስራት አስቤያለሁ እላቸዋለሁ። እና ውድ እህቶቼ የረሳችሁ ልጆች ቪዲዮውን ላይክ ማድረጋችሁን እንዳትረሱኝ አለሁ። ኢንሻአላህ በየቀኑ ለመምጣት እሞክራለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከመመጣ መልካም ጊዜ